ፊልሙ የሚጀምረው ሳማር በባህር ዳርቻ ላይ ተቀምጦ እሳት አቀጣጥሎና የሻይ ብርጭቆውን ይዞ በዝምታ ወደ ትዝታው ዓለም ሲሰምጥ እያስቃኘን ነው። በማስታወሻ ደብተሩ ላይ ዳግም ሊደገም የማይችል የፍቅር ታሪክ ተመዝግቧል። በዚህ መሃል አኪራ የተባለች ሴት ወደዛ ስፍራ በማምራት ከባህሩ መሃል ከሚገኝ አንድ ኮረብታ ላይ ትወጣና ዘላ ወደ ውሃው ትገባለች። ነገር ግን የነበረው ብርድ እንድትዋኝ ዕድል አልሰጣትም። ዙሪያዋን ስታይ ሳማርን በባህር ዳርቻው ላይ ታየዋለች። ደጋግማ የእርዳታ ጥያቄ ብታቀርብለትም እሱ ግን ዝም ብሎ ይመለከታት ነበር። ወደ ውሃ ውስጥ ሰምጣ ለሞት ተቃረበች። በዛ ሰዓት ሳማር ሊያድናት ይወስንና ዘሎ በመግባት ከእልፈት ይታደጋታል። ስትነቃ ከባህር ዳርቻው ላይ የአንድ የህንድ ጦር ሰራዊት አባል የሆነን ሰው ጃኬቱን ለብሳ ራሷን ታገኘዋለች። እሷም ለመሆኑ ወታደር ሆኖ ሳለ መጀመሪያ ላይ በሕይወትና በሞት መሃል ስትጣጣር ለምን ዝም ብሎ ሲመለከታት እንደነበር ትጠይቀዋለች። ወሬዎቿ የሚያባሩ አልነበሩም። ሳማር ግን ምላሹ ዝምታ ነበር። አኪራ ወደ ቤቷ ተመልሳ የሳማርን ጃኬት አውልቃ ወለሉ ላይ ስትጥለው ማስታወሻ ደብተሩ በድንገት ይወድቃል። እሷም ከፍታ ሳማር ከ10 ዓመታት በፊት የጻፈውን ማንበብ ትጀምራለች። በዚህ ጊዜ ፊልሙ 10 ዓመታትን ወደ ኋላ ይመልሰንና ሳማር በሚያምረው የበረዶ ዝናብ እየተዝናና ያስቃኘናል። ሳማር በዚያ ቅጽበት በድንገት አንዲት ቆንጆ ሴት ከየት መጣች ሳይባል ከፊቱ ይመለከታል። አይኖቹንም ማመን አቅቶት በግርም ተፈዞ ይቀራል። ይህች ቆንጆ ሴት በቀጥታ ወደ ቤተ ክርስቲያን በመግባት በፈጣሪዋ ፊት የልቧን መዘርገፍ ትጀምራለች። በመጀመሪያ በፈተና ውጤቷ አንደኛ መውጣቷንና በዚህም አባቷ እጅግ መደሰቱን ለፈጣሪዋ ትገልጻለች። ሆኖም ግን በዚያች ዕለት ይበልጥ የሚያሳስባትን ትልቅ ጉዳይ ታነሳለች። በማግስቱ አክስቷ በምታዘጋጀው ግብዣ ላይ ከልጇ ጋር በትዳር እንድትተሳሰር የምታደርገውን ግፊት በመጥቀስ ፈጣሪ የልቧን ምስጢር እንዲረዳላት ትማጸናለች። ከልጅነቷ ጀምሮ የነበራት ጽኑ ምኞት የህንድን ወንድ ላለማግባት እንደሆነና ከዚህ ፈተና እንዲሰውራት ትለምናለች። በተጨማሪም አባቷ በድርጅት ውስጥ ከሚሰራ ሰራተኛ ጋር ሊያጋባት እያሰበ በመሆኑ ይህ ሁሉ እንዳይሆን የፈጣሪዋን እርዳታ ትጠይቃለች። ይህን ጸሎቷን ስታደርስ ሳማር ተደብቆ ይሰማት ነበር። በማግስቱ ጓደኛው ዘይን ከእንቅልፉ ቀስቅሶ ለሥራ እንደዘገየ ነገረው። ሳማር ልብሱን ለብሶ ጊታሩን ይዞ ወጣ። በሚራ አባት ድርጅት አቅራቢያ ባለ መንገድ ላይ ሙዚቃውን መጫወት ጀመረ። ደጋግማ በዛ መንገድ የምትመላለሰው ሚራ በተደጋጋሚ ታየው ነበር። እሱ ትኩረት ባይሰጣትም እሷ ግን ባዘፋፈኑ ተማርካ ትመለከተው ነበር። ሳማር ሙዚቃውን ከተጫወተ በኋላ በመኪና ጥበት ሥራ ላይ ይሰማራል። ከዚያም ቀጥሎ በአሳ መሸጫ ሱቅ ውስጥ ይሰራል። በዚያም አንድ ደንበኛ በሥራ ትጋቱ ተደንቆ በሬስቶራንት ውስጥ መስራት ከፈለገ ደውሎ ሊያሳውቀው እንደሚችል ነግሮት ስልክ ቁጥሩን ይሰጠዋል። በዚህም መሰረት ሳማር የመጀመሪያ ቀን ሥራውን በዛው ሬስቶራንት ጀመረ። የዛን ቀን ግን በአጋጣሚ የሚራ የቀለበት ዝግጅት በዚያ ስፍራ ሲከናወን ነበር። ይህን የተመለከተው ሳማር ሐዘን ይሰማዋል። ነገር ግን ያላቸውን የኑሮ ልዩነት በማሰብ ነገሩን ችላ በማለት ያልፈዋል። ከዚያም ሳማር ቆሻሻ ለመጣል ወደ ውጭ ሲወጣ ሚራን ብቻዋን ተቀምጣ ሲጋራ ስታጨስ ያገኛታል። እሷም ቀና ብላ በመንገድ ላይ ሙዚቃ ሲጫወት የምታየው ወጣት መሆኑን ትጠይቀዋለች። ሳማርም ማንነቱን ካረጋገጠላት በኋላ ለምን በእንደዚህ አይነት ቦታ እንደሚሰራ አክላ ትጠይቀዋለች። እሱም በለንደን ኑሮ ከባድ ስለሆነ አንድ ሥራ ብቻ መስራት በቂ እንዳልሆነ ያስረዳታል። ወዲያውም ሳማር ድንገት የጸሎቷን ምስጢር በመጥቀስ አምላክ ልመናዋን እንዳልተቀበላት ይነግራታል። እሷም በመገረም ስታየው ያን ወጣት ላለማግባት ለምናው እንደነበር፣ ዛሬ ግን ከሱ ጋር መታጨቷን በማስታወስ ነገሩን ያብራራላታል። ሚራ ግን በንግግሩ ተበሳጭታ አሁን የታጨላት ወጣት ያ ቀደም ብላ የጠላችው እንዳልሆነና ፈጣሪ እንደ ሁልጊዜውም ምኞቷን እንደሰማና በእጮኛዋ ደስተኛ እንደሆነች በቁጭት ትገልጽለታለች። ሳማር ግን እጮኛዋ ቀለበት ሲያደርግላት በፊቷ ላይ ከፍተኛ ሐዘን ይታይ እንደነበር ይጠቅስላታል። አሁን ደግሞ ግብዣውን ትታ እዚህ ተገላ መቀመጧ በሕይወቷ ትልቅ ስህተት እንደሰራች ራሷን እየወቀሰች መሆኗን እንደሚያሳይ ይሞግታታል። ሚራ ይህንን ሁሉ እንዴት ሊያውቅ እንደቻለ ግራ ተጋብታ በምትጠይቀው ሰዓት ጓደኛዋ በድንገት ገብታ ወሬያቸውን ታቋርጠዋለች። በማግስቱ እጮኛዋ ጋብቻው በፍጥነት እንዲፈጸም ፍላጎቱን ሲገልጽላት፣ እሷ ግን ለጋብቻው ገና ጊዜው እንዳልደረሰ ትነግረዋለች። ቆየት ብሎ ሳማር ያገኘውን ጥቂት ሳንቲም እየቆጠረ ሳለ ሚራ ከፍተኛ መጠን ያለው ገንዘብ ይዛ መጥታ ትዘረግፍለታለች። ሳማርም በሁኔታው በመገረም
ይህንን ሁሉ ገንዘብ ለምን እንደሰጠችው ይጠይቃታል። እሷም የፈለገችው ሙዚቃ እንዲያስተምራት መሆኑን ትገልጽለታለች። በተለየ ሁኔታም እሱን የመረጠችበት ምክንያት አባቷ የህንድ ተወላጅ በመሆናቸው ልጃቸው ህንደኛ እንድትናገር ስለሚመኙ እሱ በሚዘፍንበት ቋንቋ ዘፈን እንዲያስተምራት እንደፈለገች ታስረዳዋለች። ሳማር የቀረበለት ገንዘብ ሕይወቱን ሊቀይር የሚችል ቢሆንም ለማስተማር ገንዘብ መቀበል ስለማይፈልግ ጥያቄዋን ውድቅ ያደርገዋል። ይልቁንም እሷ እንግሊዝኛ ቋንቋ እንድታስተምረው እሱም በምላሹ በአንድ ወር ውስጥ ከሱ የተሻለ ተናጋሪ እንደሚያደርጋት ቃል በመግባት አዲስ ስምምነት ያቀርብላታል። በሐሳቡም ተስማምተው በመጨባበጥ ስምምነታቸውን ያጸናሉ። ከብዙ ጥረት በኋላ በሚራ የዘፈን ችሎታ ላይ ከፍተኛ መሻሻል ቢታይም ሳማር ግን አሁንም ገና እንደሆነች ይነግራታል። እሷም እሱን እንግሊዝኛ በሚገባ እንዳስተማረችው መስክራ የዘፈን ጥበብን ሊያጋራት ባለመቻሉ ቅር እንዳላት ትነግረዋለች። ሳማር ግን ችግሩ ዘፈን አለመቻሏ ሳይሆን በዙሪያ ያሉትን ሰዎች ረብሻለሁ ብላ መፍራቷ እንደሆነና በልበ ሙሉነት በመስፈን በዙሪያ ያሉ ሰዎች ሁሉ እንዲያዳምጧት ማድረግ እንዳለባት ይነግራታል። በዚያው ምሽት ከሱ ጋር እንድትወጣና ከሰው ዓይን ሳትሸሽ ድምጿን ያለ ስጋት እንዴት ማውጣት እንደምትችል እንደሚያሳያት ቃል ይገባላታል። ይህን ሁሉ የሚያደርገውም በአባቷ የልደት በዓል ላይ በልበ ሙሉነት ዘፍና በዙሪያ ያሉትን ሰዎች በሙሉ ስታስደምም ማየት ስለሚፈልግ እንደሆነ ይነግራታል። በዚህም መሰረት ሚራ በማታውቀውና ሰዎች በተሞሉበት ድግስ ላይ ስለተገኘች በጭንቀት ተውጣለች። ሳማርን ስታገኘው መጠነኛ እፎይታ ይሰማታል። በጨዋታው መሃልም ስለ ህንድ ወንዶች ስታወራ አሰልቺ እንደሆኑና ልቧን ሊሰርቅ የሚችል አንድ ሰው እንዳጣች ታስረዳለች። ሳማርም በቦታው ያሉትን ወጣቶች ከእሷ ጋር መደነስ እንደሚፈልጉና ልቧን የሚሰርቅ ሰው ከዚያ መካከል ሊገኝ እንደሚችል በመንገር ወደ ጭፈራው ይጋብዛታል። ሚራ ትንፋሿን ሰብስባ ወደ ጭፈራው ትገባለች። የመጀመሪያውም ሆነ ሌሎች ተከታይ ወጣቶች ከእሷ የዳንስ እንቅስቃሴ ጋር መራመድ ይሳናቸዋል። በመጨረሻም ሳማር ወደፊት በመውጣት በአስገራሚ ብቃት አብሯት መደነስ ይጀምራል። ከጭፈራው በኋላ ሳማርና ሚራ የማይረሳ ምሽት አብረው ያሳልፋሉ። ሳማር ወደ ባቡር ጣቢያ ሲሸኛት ሚራ በደስታ ተሞልታ በሕይወቷ ካሳለፈቻቸው ጊዜያት ሁሉ እጅግ ውብ የሆነው እንደሆነ ትገልጽለታለች። ሳማርም አሁን በአባቷ ግብዣ ላይ ለማቀንቀን ሙሉ በሙሉ ዝግጁ መሆኗንና አብረው የነበራቸው ጉዞ እዚህ ላይ ማብቃቱን ይነግራታል። ሆኖም ግን አንድ ትልቅ ችግር እንዳለና እሱም ከእሷ ጋር በጣም ስለተላመደ በፍቅር መውደቁ እንደሆነ ሳይደብቅ ይነግራታል። ሚራ በነገሩ ግራ ተጋብታ ምን ማለት እንደሆነ ስትጠይቀው እንደሚወዳት በግልጽ ያስረዳታል። አባቷ ካመጣላት የውጭ አገር ዜጋ ጋር እንደምትጋባና ዳግመኛ እንደማይገናኙ ቢያውቅም ከመለያየታቸው በፊት ግን በልቡ ያለውን እውነት ሊነግራት እንደፈለገ ይገልጽላታል። ሚራ ላይ ድንገተኛ መደናቀጥ ቢታይም ሳማር ተጠግቶ ቢስማት በጥፊ ትመታው እንደሆነ ይጠይቃታል። እሷም ምንም ምላሽ ባልሰጠችበት ሁኔታ ተጠግቶ ይስማትና ጥሏት ይሄዳል። በመጨረሻም የአባቷ የልደት በዓል ሲጀምር ሚራ ሳማር ያስተማራትን ሙዚቃ መጫወት ትጀምራለች። በዚያ ቅጽበት በስፍራው የነበሩ ታዳሚዎች ሁሉ በችሎታዋ ተደንቀውና ተመስጠው ይቀራሉ። በሌላ በኩል ሳማር በሥራ ገበታው ላይ ቢሆንም ልቡና አእምሮ ግን ሙሉ በሙሉ በሚራ ትዝታ ተውጦ ነበር። ከተለያዩ ከ2 ቀናት በኋላ ግን ሚራ በድንገት ተመልሳ ትመጣለች። ሳማርም በዚህ አጭር ጊዜ ውስጥ ናፍቆቱ እንደጸናበትና ከአእምሮዋ እንዳልወጣ በመገመት በፈገግታ ይቀበላታል። እሷ ግን የመጣችበትን ከባድ ምክንያት ከማስረዳት ትጀምራለች። ገና የ12 ዓመት ሕፃን ሳለች እናቷ ቤታቸውን ጥላ ከፍቅረኛዋ ጋር መኮብለሏንና ከዚያ ጊዜ ጀምሮ አባቷ በጥንቃቄ እንዳሳደጋት ትናገራለች። አባቷ በመስዋዕትነት እንዳሳደጋትና እሱን ለመካስ ደግሞ የሚጠይቃትን ምንም ነገር መቃወም እንደማትችል ትገልጽለታለች። በዚህ ምክንያት አባቷ የመረጠላትን ሰው እንደምታገባ ትነግረዋለች። አክላም ሳማር በሕይወቷ ውስጥ እንደዚህ አይነት ልዩ ስሜት የፈጠረባት የመጀመሪያው ሰው መሆኑን ትነግረዋለች። በመቀጠልም ወደ ቤተ ክርስቲያን በመውሰድ በፈጣሪ ፊት ጓደኛሞች ብቻ ሆነው ለመቀጠል ቃል እንዲገቡ ትጠይቀዋለች። ይህንን የመተሳሰብ ድንበር ካለፉም ፈጣሪ በራሱ መንገድ እንዲቀጣቸው እንደምትፈልግ ትገልጽለታለች። ሳማር እንዲህ ያለውን ከባድ ቃል ኪዳን ለመቀበል ቢቸግረውም ለእሷ ሲል ግን ገደቡን ጠብቆ እንደ ጓደኛ ብቻ ለመቀጠል ይስማማል። ሚራ ይህ ቃል ኪዳን ያስፈለጋት እሱ ፊት ስትሆን የምትፈራው ድክመቷ ስህተት ላይ እንዳይጥላት መከላከያ እንዲሆናት በማሰብ መሆኑን ትገልጽለታለች። በዚህም መሰረት ሳማር ፍላጎቷን አክብሮ ቃል ይገባላታል። በመጨረሻም ሳማር እስከ ቤቷ ድረስ አድርሷት ሲሰናበታት ሁለቱም በማይሻር የቃል ኪዳን አጥር ታጥረው በከባድ ሐዘን ተውጠው ነበር። በማግስቱ ሚራ ከእናቷ የተላከ ደብዳቤ ይደርሳታል።
በደብዳቤውም እናቷ ልጇን ባለመጠየቋ የተሰማትን ሐዘን ገልጻ ይህ የሆነው ግን ከአባቷ ጋር በገባችው ቃል ኪዳን ምክንያት እንጂ ለሰከንድም ቢሆን ከአእምሮዋ ጠፍታ እንደማታውቅ ታስረዳታለች። የልጇ ሰርግ መቃረቡን በዜና እንደሰማችና አባቷን ስታገባ የለበሰችውን የሰርግ ልብስ ለሚራ በመላክ በልዩ ቀኗ ላይ እንድትለብሰው ትገልጽላታለች። ሚራ በሁኔታው ግራ ተጋብታ ወደ ሳማር በመሄድ ምክሩን ትጠይቀዋለች። እሱም በሞተር ብስክሌቱ ጭኖ ወደ እናቷ ይወስዳታል። ከ13 ዓመታት መለያየት በኋላ ሚራ እናቷን ስታገኛት በደስታ እያለቀሰችና እየሳመች በክንዶቿ መካከል ትሸሽጋታለች። እናቷ ለሚራ አባቷን ባገባችበት ወቅት እሱ ሙሉ ትኩረቱን በሥራው ላይ በማድረጉና ችላ ይላት እንደነበር ታስታውሳለች። ሚራ ስትወለድ ሕይወቷ ቢበራም አባቷ ግን አሁንም ለሥራው ቅድሚያ መስጠቱን ቀጥሎ ነበር። በዚያ ባዶነት ውስጥ ሳለች ነበር ስሜቷን የሚረዳላትንና ሕይወቷን በደስታ የሚሞላውን ኢምራንን አግኝታ በፍቅር የወደቀችው። ሚራ ገና የ4 ዓመት ሕፃን ሳለች ጥላት መሄድ ስላልፈለገች ብቻ እስከ 12 ዓመቷ እንደቆየችና ከዚያ በኋላ ግን የራሷን ሕይወትና ደስታ ፍለጋ ከኢምራን ጋር ለመሄድ እንደወሰነች ትነግራታለች። በዚህ መሃል ኢምራን እናቷን ለ8 ረጅም ዓመታት በትዕግሥት እንደጠበቃት ስትረዳ የሚራ ግርምት ይጨምራል። እናቷም እውነተኛ ደስታ ማለት የሚሰማትን የሚወዳትንና ከሁሉም በላይ ጊዜውን የሚሰጣትን ሰው ማግኘት እንደሆነ ትመክራታለች። ሚራ ቀደም ሲል የነበራት ጥላቻ ነገሩን ካለመረዳት የመነጨ መሆኑን በመግለጽ እናቷን ይቅርታ ትጠይቃታለች። በመጨረሻም ኢምራን እናቷ ባለትዳር መሆኗን እያወቀ እንዴት 8 ዓመት ሊጠብቃት እንደቻለ ስትጠይቀው እሱም በመካከላቸው ባለው እውነተኛ ፍቅር ላይ ጽኑ እምነት እንደነበረውና ምንም ያህል ጊዜ ቢፈጅ አንድ ቀን እንደሚያገኛት ያውቅ እንደነበር በልበ ሙሉነት ይነግራታል። ሚራ ከእናቷ ከተሰናበተች በኋላ ከሳማር ጋር ጉዟቸውን ይቀጥላሉ። በመንገድ ላይ ሳሉ ሚራ በድንገት በመካከላቸው የነበረውን የቃል ኪዳን አጥር በመጣስ ሳማርን እንደምትወደው በግልጽ ነገረችው። ሳማር ቀደም ሲል የገቡትን ቃል በማስታወስ ሊያስቆማት ቢሞክርም ሚራ ግን ከፍቅሯ በላይ ምንም ነገር እንደማያሳስባት በድርጊቱ አሳየችው። ሳማርም በጽኑ ፍቅሯ ተሸንፎ በመካከላቸው የነበረውን ቃል ሰባብሮ ፍቅራቸውን በይፋ ተቀበለው። ከዚያ በኋላ ባሉት ቀናት የሁለቱ ፍቅር እንደ ሰደድ እሳት እየተቀጣጠለ ሄደ። ለአንዲት ሰከንድ እንኳን መራራቅ እስኪሳናቸው ድረስ በአንድ ጣራ ስር መኖር ጀመሩ። በመጨረሻም ሚራ ነገሮችን ወደ ቀጣዩ ምዕራፍ ለማሸጋገር ወሰነች። ወደ አባቷ ሄዳ ስለ ሳማር እንደምትነግራቸውና እሱም በክብር ሽምግልና መላክ እንዲችል እንደምታመቻች ቃል ገባችለት። ሳማር በሚራ ፍቅር ሰክሮና ስለሚጠብቃቸው ብሩህ ተስፋ እያለመ በመንገድ ላይ ሲጓዝ በሐሳብ ባህር ጠልቆ ስለነበር ከፊት ለፊቱ ያለውን አደጋ አላስተዋለም። በድንገትም አንድ ከባድ መኪና በኃይል ገጨው። ይህን ዘግናኝ ትዕይንት በዓይኗ የተመለከተችው ሚራ በከፍተኛ ድንጋጤ ወደ ፈጣሪዋ ተማጸነች። የሳማርን ሕይወት እንዲያተርፍላትና እሷ ግን ለዚህ ውለታ ምላሽ ይሆን ዘንድ እሱን ለዘላለም ትታው ለመራቅና ዳግመኛ ላለማግኘት ጽኑ ቃል ገባች። ሳማር ከአደጋው ተርፎ ወደ ቤቱ ቢመለስም የሚራ ድምፅ መጥፋትና ስልኩ አለመስራቱ ከባድ ጭንቀት ውስጥ ይከተዋል። ከ4 መራር ቀናት በኋላ ሚራ ከሳማር ደጃፍ ላይ ተከሰተች። ሳማር መጀመሪያ ላይ አባቷ ጋብቻውን የከለከሉ መስሎት ቢጠራጠርም እውነታው ግን ከዚያ የከፋ ነበር። ሚራ ከፈጣሪ ጋር ያደረገችውን ስምምነት ዘረገፈችለት። ቀደም ሲል የገቡትን ቃል በማፍረሳቸው አደጋው እንደ ቅጣት እንደመጣባት በማመን ሳማር በሕይወት እንዲኖር እሷ ከሕይወቱ መውጣት እንዳለባት ትነግረዋለች። አሁን ደግሞ ሌላ ሰው ለማግባት መወሰኗንና እሱም ለራሱ ደህንነት ሲል ለንደንን ጥሎ እንዲሄድ በእንባ ተማጸነችው። ሳማር በሚራ እምነትና ውሳኔ ክፉኛ ቢያዝንም ለንደንን ጥሎ እንደሚሄድ ቃል ይገባል። ለጓደኛው ያለውን ገንዘብ ሁሉ ሰጥቶ ካበቃ በኋላ ወደ ህንድ በመመለስ የጦር ሰራዊቱን ይቀላቀላል። በየቀኑ ከሞት ጋር ፊት ለፊት የሚጋፈጠውን የቦምብ ማምከን ሥራም ይመርጣል። ይህን ያደረገውም ሚራ ለፈጣሪ የገባችው ቃል ኪዳን ስህተት መሆኑን ለማረጋገጥና ሞትን ሆን ብሎ ወደሱ በመጋበዝ የእሷን እምነት ለመፈተን ነበር። ፊልሙ ከትዝታው ዓለም አውጥቶን ወደ አሁኑ ጊዜ ይመልሰንና አኪራ የሳማርን ማስታወሻ ደብተር አንብባ ስትጨርስ ያስቃኘናል። አኪራ በስሜት ተውጣ እንባዋ ይፈሳል። ወደ ሳማር በመሄድ ጃኬቱን እየመለሰችለት እንባዋን መቆጣጠር ያቃታት በጽሑፉ ውስጥ ባለው እውነተኛ የፍቅር ታሪክ መሆኑን ትገልጽለታለች። በመጽሐፉ ውስጥ ያለው እጅግ ጥልቅና የማይታመን ፍቅር በእውነት የተከሰተ ይሁን ወይም የሳማር የሐሳብ ፈጠራ ለማወቅ ብትጓጓም ሳማር ግን ለትዝታው በር መክፈት አልፈለገም። ታሪኩን እንደ ፈጠራ ብቻ እንድትቆጥረው ነግሯት በዝምታ ሆኖ ትቷት ይሄዳል።
አኪራ ወደ ስራዋ ተመልሳ ስለ ሳማር አስደናቂ ህይወት ዘጋቢ ፊልም የመቅረጽ ሐሳብ ለአለቃዋ ታቀርባለች። መጀመሪያ ላይ የገጠማት እምቢታ ነበር። ይሁን እንጂ ሐሳቡ ስኬታማ እንደሚሆን በማሳመን ፍቃድ አግኝታ ለ2 ሳምንታት ከጦር ሰራዊቱ ጋር ለመቆየት ጉዞ ጀመረች። ገና በመጀመሪያው ተልእኮ ሳማር መኪና ውስጥ የተደበቀ ቦምብ ለማምከን ሲታገል የቦምቡ ቁልፍ ከአኪራ እግር አጠገብ መሬት ውስጥ ተቀብሮ ነበር። አኪራ በጆሮ ማዳመጫ ዘፈን እየሰማች ስለነበር የሳማርን ጩኸት በጭራሽ አልሰማችም። ሳማር በከፍተኛ ፍጥነት ሮጦ በመሄድ ከሞት ያተርፋታል። ሳማር ስልጠና የሌለው ሰው አብሮ መጓዝ እንደሌለበት ቢነግራትም አኪራ ግን ለማፈግፈግ ፈቃደኛ አልነበረችም። እንዲያውም ሕይወቷን አሳልፋ ለመስጠት ቆርጣ ከጎኑ መሆኗን ቀጠለች። በአንድ ወቅት ሳማር ያንን ትዝታ የተሞላበት ማስታወሻ ደብተሩን ይዞ ሲዘፍን በፍቅር አይን እየተመለከተችው ቪዲዮ ትቀርጸዋለች። በዚያው ምሽት የቀረጸችውን ምስል ደጋግማ እያየች ያችን የድሮ ፍቅረኛውን ከትዝታው አውጥታ ለሷ ብቻ እንዲዘፍን እንደምታደርግ ለራሷ ቃል ገባች። በማግስቱ አኪራ ከወታደሮቹ ጋር በነበረበት የእግር ኳስ ጨዋታ ወቅት በድንገት የተመታው ኳስ ካሜራዋን ሰባብሮ ከጥቅም ውጭ ያደርገዋል። ካሜራው ሊስተካከል ባለመቻሉ አኪራ በሐዘን ተውጣ ወደ ሳማር በመሄድ እሷም ሆነች የምትፈጥረው ረብሻ ከሕይወቱ ሊወጡለት ስለሆነ ደስ ሊለው እንደሚገባ በምሬት ትነግረዋለች። ይሁን እንጂ በማግስቱ ጠዋት ልትሄድ ስትል ወታደሮቹ በተስተካከለው ካሜራ ሲቀርጿት ታገኛቸዋለች። ሳማር ሌሊቱን ሙሉ እንቅልፍ አጥቶ ካሜራውን ሲጠግን እንዳመሸ ስትረዳ ወደ እሱ ትቀርብና ካሜራውን የጠገነው አብራው እንድትቆይ ካለው ፍላጎትና ከውስጥ ፍቅሩ የተነሳ እንደሆነ በፈገግታ ትነግረዋለች። አኪራ ከሳማር ጋር በተልእኮ ላይ ያለች ያቺን በቃል ኪዳን የታሰረችውን ሚራን ትቶ እሷን እንዲወድ በድፍረት ትነግረዋለች። ራሷን እንደ ውድ ሀብት በመቁጠር ውበቷና ተጫዋችነቷ ለማንኛውም ወንድ በቂ መሆኑን ከሁሉም በላይ ደግሞ እንደ ሚራ ጥላው እንደማትጠፋ በልበ ሙሉነት ትነግረዋለች። ሳማር ይህን ግልጽና ድፍረት የተሞላበት ንግግር ሲሰማ ለዓመታት ፊቱ ላይ ያልታየው ደማቅ ሳቅ ድንገት ታየ። ይህም በዙሪያው ያሉትን ወታደሮች ሁሉ አስገረመ። አኪራ በቆይታዋ መላውን የጦር ሰፈር በደስታና በጭፈራ አጥለቀለቀችው። ወታደሮቹን በመሳተፍ የጦር ሰፈሩን ወደ ድግስ አዳራሽ ቀየሩት። መጀመሪያ ላይ ሊቆጣት የነበረውን ሳማርን እንኳ አሸንፋ በደስታ አብሯት እንዲደንስ አደረገችው። ያ ጭንቀትና የዝምታ ድባብ ለአፍታ ተገፎ ሳማር ለዓመታት ተለይቶት ከነበረው ደስታ ጋር ዳግም ተገናኘ። የአኪራ የ2 ሳምንት ቆይታ ሊያበቃ ሲል ሳማር ቦምብ ሲያመክን ለምን የመከላከያ ልብስ እንደማይለብስ ትጠይቀዋለች። እሱም የልብሱ ሥራ ከሞት መከላከል እንደሆነ፣ እሱ ግን በየቀኑ እየሞተ ስለሚኖር በፍንዳታ ቢሞት ለአንዴና ለመጨረሻ ጊዜ ከሚያሰቃየው የሕይወት ትዝታ እንደሚያርፍ በእርጋታ ይነግራታል። ይህ ምላሽ ሳማር ምን ያህል ለሕይወቱ ደንታቢስ እንደሆነ ለአኪራ ፍንጭ ይሰጣታል። በመጨረሻው ቀን ሥራዋን አጠናቃ ካሜራዋን ከጠፋች በኋላ ሳማርን ትሰናበታለች። እሱ ፊቱን አዙሮ መሄድ ሲጀምር አኪራ በጣም እንዳፈቀረችውና በሕይወቷ ታይቶ የማይታወቅ እብደት የተሞላበት ፍቅር ውስጥ እንዳለች ትነግረዋለች። ሳማር ግን ቆም ብሎ እንደሱ ያለ የቆሰለ ፍቅር ውስጥ እንዳትገባና ትርፏን መጎዳት እንዳይሆን ነግሯት በሐዘን ውስጥ ሆኖ ይለያታል። በማግስቱ አኪራ ከጦር ሰፈሩ ለቃ ስትወጣ ሳማርን ትሰናበተዋለች። አኪራ ወደ ለንደን ተመልሳ የሰራችውን ዘጋቢ ፊልም ለአለቃዋ ስታሳይ አለቃዋ በታሪኩ ተነክታ እጅጉን ታለቅሳለች። ሆኖም ፊልሙ እውነተኛ መሆኑን ለማረጋገጥ የሳማር በለንደን መገኘት ግድ እንደሆነና ይህ ካልሆነ ግን ፊልሙ ውድቅ እንደሚሆን ትነግራታለች። አኪራ ለሳማር ደውላ ይህ የሕይወቷ ህልም እንደሆነና ለሷ ሲል እንዲመጣ ትማጸነዋለች። ሳማር መጀመሪያ ላይ ለንደንን ዳግመኛ ላለመርገጥ በገባው ቃል ምክንያት ቢያቅማማም በኋላ ግን አኪራን ላለማስከፋት በድንገት ለንደን ተከስቶ አስገረማት። ሳማር ለሷ ሲል ያን መራር ትዝታ ያለበትን ከተማ ዳግመኛ ለመርገጥ ወስኖ መጣ። አኪራ ሳማርን በማየቷ በደስታ ወደሱ ትሮጣለች። አንድ መኪና በከፍተኛ ፍጥነት እየመጣባት መሆኑን አላስተዋለችም ነበር። ሳማር አደጋውን ቀደም ብሎ በመረዳት አኪራን በኃይል ገፍቶ ከሞት ያድናትና ራሱ የመኪናው ሰለባ በመሆን ከባድ ጉዳት ይደርስበታል። ወደ ሆስፒታል ተወስዶ ምርመራ ከተደረገለት በኋላ አደጋው በአንጎሉ ላይ በፈጠረው ጉዳት ምክንያት የቅርብ ጊዜ ትውስታዎቹን በሙሉ ማጣቱ ተረጋገጠ። ይህ ማለት ባለፉት 10 ዓመታት በሕይወቱ ውስጥ የተከሰቱትን ክስተቶችና አኪራን ጭምር ፈጽሞ አያውቃቸውም። ዶክተሯ ሳማር ወደ ቀድሞ ማንነቱ እንዲመለስ ከተፈለገ ከ10 ዓመት በፊት ሕይወቱ ውስጥ የነበሩ ሰዎች ሁሉ በዙሪያው መገኘት እንዳለባቸው አሳሰበ።
ሳማር ከከፍተኛ ህመሙና ግራ መጋባቱ መካከል ደጋግሞ የሚጠራት አንዲት ሴትን ብቻ ነበር። እሷም የልቡ ንግሥት የነበረችው ሚራ ነበረች። አኪራ የሚራን አድራሻ ፈልጋ ካገኘች በኋላ ሁኔታውን ትነግራታለች። ሚራ መጀመሪያ ላይ ከአኪራ ጋር ለመነጋገር ፈቃደኛ ባትሆንም የሳማር ስም ሲነሳ ግን መላ ሰውነቷን ድንጋጤ ወረረው። የቆየው ፍቅሯም በውስጧ ዳግም ተቀሰቀሰ። ሁለቱ ሴቶች በአፋጣኝ ወደ ሆስፒታሉ አመሩ። ዶክተሯ ለሚራ ማንኛውንም መጥፎ ዜና እንዳትነግረውና በጥንቃቄ እንድትይዘው ያስጠነቅቃታል። ከ10 ዓመታት መለያየት በኋላ ሚራ ወደ ሳማር ክፍል ስትገባ ሳማር በናፍቆት እቅፍ አድርጎ ይቀበላታል። ሚራ የሕይወቷ ፍቅር በእጆቿ መካከል መሆኑን ማመን አቅቷት ነበር። ከክፍሉ ስትወጣ የሳማርን መጎዳት እያሰበች የሐዘን እንባዋን አፈሰሰች። ዶክተሯ ከሳማር ጋር በምታደርገው ውይይት እሱ የሚያስታውሰው አደጋ የዛሬ 10 ዓመት የተከሰተው መሆኑን ትረዳለች። እውነቱን ለመጋፈጥ በመወሰንም አሁን ጊዜያዊ የትዝታ መጥፋት አደጋ እንደደረሰበት ትነግረዋለች። ሳማር በሁኔታው ክፉኛ ደንግጦ ዳግመኛ ከሱ እንዳትለይ ይማጸናታል። ለሳማር ጤንነት ሲባል በሚራ በዶክተሯና በአኪራ መካከል አንድ ስምምነት ይደረጋል። ይህም ከሚራ ጋር እንደተጋባ አምኖ እንዲቀጥል ማድረግ ነበር። ሚራም ለሳማር ስትል በዚህ ተስማምታ ወደ ቤቷ ትወስደዋለች። ሳማር በሚራ ቤት ውስጥ እያለ በእርጅናውና በመልኩ መለወጥ ቢገረምም ሚራ ግን ይበልጥ ውብ እየሆነች እንደመጣች ይነግራታል። ይሁን እንጂ አንድ ቀን በባቡር ጣቢያ ውስጥ ቦምብ መገኘቱ ሲታወጅና ሕዝቡ በድንጋጤ ሲሸሽ ሳማር በደመነፍስ ወደ አደጋው አመራ። ያንም ቦምብ ለማምከን በሚታገልበት በዚያ የጭንቀት ሰዓት የተቆለፈው የአይምሮ በር በድንገት ተከፍቶ ያለፉት 10 ዓመታት መሪር ትዝታዎች በሙሉ እንደ ጎርፍ ፈሰሱለት። ቦምቡን ካመከነ በኋላ በቀጥታ ወደ ቤተ ክርስቲያን በማምራት ሚራን አገኛት። ትዝታው መመለሱንና ያ ቃል ኪዳኗ ለዓመታት በሱና በሷ ሕይወት ላይ ያደረሰውን ሰቆቃ ጠቅሶ ፍቅሯን መስዋዕት ማድረጓን እንድታቆም በማሳሰብ ወደ ህንድ ጦር ሰራዊት እንደሚመለስ ነገራት። ወይ እሷ ያንን የተሳሳተ እምነቷን ትታ ወደ እሱ እስክትመጣ ወይ ደግሞ እሱ በሞት እስኪያርፍ ድረስ እያንዳንዱን ሴኮንድ ከቦምብ ጋር እየተጋፈጠ እንደሚኖር ነግሯት በጥላቻና በፍቅር መካከል በቆመ ስሜት ተለያት። ሳማር ወደ ህንድ ከመመለሱ በፊት ከአኪራ ጋር ለመጨረሻ ጊዜ ተገናኘ። ትውስታው ሙሉ በሙሉ ተደምስሶ ቢሆን ኖሮ እሷን ለማፍቀር እድል ሊኖረው እንደሚችል ነገራት። ሳማር ወደ ህንድ ተመልሶ ከሞት ጋር ፊት ለፊት በሚጋፈጥበት በዚያ አደገኛ ስፍራ ላይ ያለ ሚራ በድንገት ተከሰተች። ሚራ ከዓመታት ስቃይ በኋላ አንድ ትልቅ እውነት ተረዳች። ፈጣሪ ሳማርን ካደጋዎች ሁሉ እየጠበቀ ያቆየው እሷ ጥላው እንድትሄድ ሳይሆን አብረው እንዲሆኑ መሆኑን አምና ነበር። ያ ለዓመታት በእሷና በሳማር መካከል የቆመው የተሳሳተ ቃል ኪዳን መፍረሱንና ፍቅሯ ከፍርሃቷ በላይ መሆኑን ነገረችው። ሳማር የመጨረሻውን ቦምብ ለማምከን ከመሄዱ በፊት ከሷ የሚፈልገው ብቸኛው ስጦታ ዘላለማዊ ፍቅሯን ብቻ መሆኑን ገልጾላት ወደ ተልእኮ አመራ። በሌላ በኩል አኪራ ስለ ሳማር የሰራችው ዘጋቢ ፊልም ለዓለም እይታ በቅቷል። ፊልሙ እጅግ ተወዳጅነት በማትረፉ ሳማር በዓለም ዙሪያ ታዋቂና የተከበረ ለመሆን በቃ። ያንን እጅግ አደገኛ ቦምብ ለማምከን በሚታገልበት ሰዓት ሚራ በአቅራቢያው ቆማ በስጋትና በድንጋጤ ትከታተለው ነበር። በውስጧ ያለው ትልቁ ፍርሃት ሳማርን ዳግም እንዳታጣው ነበር። ሳማር በመጨረሻ ቦምቡን አመከነ። ፊልሙም ሲጠናቀቅ ሳማር በቀጥታ ወደ ሚራ በመሄድ የጋብቻ ቀለበት ሲያበረክትላት እናያለን። በቃል ኪዳንና በፍርሃት ታስሮ የነበረው ፍቅራቸውም ነፃ ይወጣል። እስከ መጨረሻው አብራችሁን ስለቆያችሁ እያመሰገንን እንዲህ ያሉ ምርጥ የህንድ ፊልሞችን ትረካ ለማግኘት ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ቀጥሎ እንዲተረክላችሁ የምትፈልጉትን ተወዳጅ የህንድ ፊልምም ኮሜንት ላይ አስፍሩልኝ። ሰላም።